ትዕይንታችን የሚጀምረው ቁማር ቤት ውስጥ በጥበቃነት የሚሰራውን ገንን እያስመለከተን ነው። በስራው ላይም ባለበት ሰዓት አለቃው ጃንግ ወደሱ ጋር ይመጣና ቁማር ቤታቸው እየከሰረ ስለሆነ እሱ ገብቶ እንዲጫወት ያዘዋል። ገንም መጫወት ባይፈልግም ነገር ግን ስራውን ላለማጣት ሲል የአለቃውን ትዕዛዝ ተቀብሎ ወደ ጨዋታው ይቀላቀላል። ይህንንም ተከትሎ ትዕይንታችን ገን ለረጅም ጊዜ በጣም ልምድ ያለው ቁማርተኛ እንደሆነ ይነግረናል። በሌላኛው ትዕይንታችን ደግሞ ሲያንግ የተባለች ቆንጅዬ ልጅ እንተዋወቃለን። እሷም ለዓመታት ከነበረችበት አሜሪካ ወደ ኮሪያ ትምህርቷን ለመቀጠል እንደመጣች እንመለከታለን። እዛው ከኤርፖርት እንደወጣችም የልጅነት ጓደኛዋ የሆነው ቴሃ መጥቶ ይቀበላታል። በመንገዳቸው ላይም ቴሃ አጋጣሚውን በመጠቀም ለሷ ያለውን ስሜት ገልጾላት እንድታገባው ይጠይቃታል። ነገር ግን ሲያንግ ለሱ ምንም አይነት የፍቅር ስሜት እንደሌላት አስረግጣ ትነግሯለች። እሷም በነጋታው አዲሱ ትምህርት ቤቷን እስከምታይ በጣም ጓጉታ ወደ ትምህርት ቤቷ ሄዳለች። አስተማሪውም ለክፍሉ ተማሪዎች አዲስ ተማሪ እንደሆነች ካስተዋወቃቸው በኋላ ከገን አጠገብ እንድትቀመጥ ይነግራታል። ሲያንግም እንደተባለችው ከተቀመጠች በኋላ ከሱ ጋር ጓደኝነት ለመፍጠር እየሞከረች ነው። በዚህም በጣም ቆንጆ እንደሆነ ትነግረውና በዛውም ፍቅረኛ ይዞ እንደሆነ ትጠይቋለች። ነገር ግን እሱ የተናገረችው ነገር እንኳን ኮሽ ሳይልበት ምንም ነገር ሳይመልስላት ይቀራል። በቀጣይም በእረፍት ሰዓት ላይ ሲያንግ ከክፍሉ ተማሪዎች ጋር ተቀምጣ ስለ ገን አንዳንድ ነገሮችን ትጠይቃቸዋለች። እነሱም እዚህ ትምህርት ቤት ከገባ በኋላ ከማንም ሰው ጋር አውርቶ እንደማያውቅ ይነግሯታል። በተጨማሪም ኤሌመንተሪ በነበሩበት ጊዜ በጣም ጥሩ ህይወት የነበራቸው ሲሆን ነገር ግን ከጊዜያት በኋላ ቤተሰባቸው በገንዘብ እጦት ስለተቸገሩ ገን በትርፍ ሰዓቱ ብዙ ስራዎችን እየሰራ እንደሆነ ይነግሯታል። በዚህም ምክንያት በደንብ ምግብ የማይበላ ሲሆን ትምህርት ቤት የሚመጣው ራሱ እንቅልፉን ለመተኛት ነው። ምሽት ላይም ገን ካፌ ውስጥ እየሰራ ባለበት ሰዓት ላይ ሁለት ህፃናት ስለ ቁማር ሲያወሩ ይመለከታቸዋል። በዚህም ከእንደዚህ አይነት ቁማር እንዲርቁና ገንዘባቸውንም እንዳይበሉ በሚነግራቸው ሰዓት ላይ አንደኛው በጣም በመናደድ እሱን ለመደብደብ መጥቶ ያንቀዋል። እዚህ ጋም ባልጠበቅነው መልኩ ሲያንግ ወደ እነሱ ጋር ትመጣና ልጆቹን ደብድባ ታባራቸዋለች። ገንም ያላትን የቴኳንዶ ችሎታ ሲመለከት በጣም ቢገረምም ነገር ግን አሁንም ምንም ነገር ሳይናገራት ይቀራል። እሷም ወደ ቤት በሚሄድበት ሰዓት ተጠብቀውና በጣም ለብዙ ሰዓት እንደምትሰራ አውቃለሁ፣ ስለዚህም የምትመገብበት ቦታና ጊዜ ስለሌለ አብረን እራት እንብላ ብላ ትጠይቋለች። በተጨማሪም ስለሷ ቁንጅና እየተናገረች ትኩረቱን ለመሳብ ብትሞክርም ነገር ግን ገን ምንም ነገር ኮሽ ሳይልበት ትቷት ይሄዳል። በነጋታውም በትምህርት ቤታቸው ውስጥ ሲያንግ በሚያስገርም መልኩ ፒያኖ ስትጫወት እንመለከታለን። ገንም ይህንን ችሎታዋን ሲመለከት እንደዚህ አይነት ልጅ ትሆናለች ብሎ ስላልጠበቀ በጣም ተገርሟል። ከጨረሰችም በኋላ በሚወጣበት ሰዓት ላይ ተከትለው ትሄድና አሁን ያለህበት የእድሜ ደረጃ የእድገት ደረጃ ነው፣ ስለዚህ የተወሰኑ ለእድገት የሚረዱ ምግቦች መብላት ስላለብህ አብረን ምሳ እንብላ ብላ ድጋሚ ትጋብዟለች። ገንም በዚህ ሰዓት የቁመት ሁኔታ እንዳያሳስባትና እሷ በጣም አጭር ስለሆነች ለራሷ እድገቷን የሚያፋጥኑላትን ምግብ እንድትበላ ይነግራታል። በዚህ ሰዓትም ስልክ ይደወልለትና በፍጥነት ቦታውን ለቆ ይሄዳል። እሱም የተደወለለት ከሆስፒታል ሲሆን እህቱ ያለባት የካንሰር በሽታ በጣም ከፍተኛ ደረጃ ላይ ስለደረሰ በፍጥነት ቀዶ ጥገና መደረግ እንዳለበት ይነግሩታል። ገንም ይህንን ሲሰማ በጣም ጨንቆታል። ምክንያቱም ለቀዶ ጥገና የሚያስፈልገው ገንዘብ በጣም ብዙ ስለሆነ መቼም ሊያገኘው አይችልም። ወደ አባቱ ታሪክም ሲወስደን አካል ጉዳተኛ የሆነ ሲሆን ምክንያቱ ደግሞ በፊት ላይ በጣም ኃይለኛ ቁማርተኛ የነበረ ሲሆን ነገር ግን ሀብትና ንብረቱን በቁማር ካጣ በኋላ መንገድ ላይ ሰክሮ ሲንገላጀጅ መኪና እንደገጨው ትዕይንታችን ያስመለክተናል። ስለዚህ በዚህ ምክንያት ገን የቤተሰቦቹን ፍላጎት ለማሟላት ቀንና ሌሊት መስራት አለበት። በነጋታውም ገን በጣም ደግሞ ስለነበረ ትምህርት ቤት ውስጥ እንቅልፉን ይተኛል። ሲያንግም ይህንን ስትመለከት ጃኬቷን ታነሳና ታለብሷለች። እሱም ይነቃና ለምን እንደዚህ እንደምትንከባከበው ይጠይቃታል። ሲያንግም ከእንዳንተ አይነት ደረቅ ልጅ ጋር እጣ ፋንታዬ አንድ ላይ ያስቀምጦኛል፣ ስለዚህ አጠገቤ ተኝተህ ዝም ልልህ አልቻልኩም ትለዋለች። ገንም እጣ ፋንታ በሚባለው ነገር ምንም እንደማያምንና እሷም ራሷ ላይ ፎከስ እንድታደርግ ነግሯት ይወጣል። እሱም ስልኩን ረስቶ ስለነበር የወጣው ሲያንግ ስልኩን ለሱ ለመስጠት አብረው ትወጣለች። በዚህ መሃልም ቴሃ ወደ ትምህርት ቤቱ ሲመጣ ብዙ ሴት ተማሪዎች ወደሱ ጋር በመሄድ አብረው ፎቶ እንዲነሱ ይጠይቁታል። ይህም ሊሆን የቻለበት ምክንያት ቴሃ ከዚህ በፊት ተዘጋጅቶ የነበረው የቁማር ውድድር ላይ አሸናፊው እንደሆነና በጣም ታዋቂና ከባድ ቁማርተኛ ስለሆነ ነው። እሱም ሲያንግን ከገን ጋር ሲመለከታት ወደ እነሱ ጋር ይሄዳል። እዚህ ጋርም በሚያስገርም ሁኔታ ትዕይንታችን እንደሚነግረን ቴሃና ገን ከዚህ በፊት በጣም እንደሚተዋወቁና ገንም ብዙ ጊዜ ቴሃን እንዳሸነፈው ትዕይንታችን ይነግረናል። በዚህ ምክንያት ሁለቱም አሁን ላይ በጣም ይጠላላሉ። ምሽት ላይም ገን ህገወጥ ቁማር የሚካሄድበት ቦታ ላይ ስራ ስላገኘ እዛ በጥበቃነት መስራት ጀምሯል። እሱም ይህንን ስራ ባይፈልገውም ነገር ግን ከሌሎች ስራዎች በጣም የተሻለ ክፍያ አለው። ገና በመጀመሪያው ቀንም በስራው ላይ እያለ ከባድ ችግር ይገጥመዋል። ይህም ከቁማርተኞቹ መሃል አንደኛው ተነስቶ አንተ ሰው እያጭበረበርክ ነው ብሎ ከመሬት ተነስቶ ይደበድበዋል። ይህንንም ሊል የቻለበት ምክንያት ከጀርባው ቆሞ ስለነበረ የሚሰራውን ነገር በሙሉ በአይኑ እየተናገረ ነው ብሎ ስላሰበ ነው። የማይመስል ነገር።
በሌላኛው ትዕይንታችን ደግሞ ምሽት ላይ ሲያንግ ውጪ ተቀምጣ እንመለከታታለን። እሷም ከርቀት ሌቦች የሰከረ ሽማግሌን ብር ሲሰርቁ ትመለከትና ወደሱ ጋር ሄዳ በነበራት የቴኳንዶ ጥበብ ደብድባ ሌቦቹን ታባራቸዋለች። ሽማግሌውንም ስንመለከተው በሚያስገርም ሁኔታ የገን አባት ነው። እሷም ማን እንደሆነ ባታውቅም ሽማግሌውን ወደ ቤቱ ታደርሰዋለች። ገንም በሩን በሚከፍትበት ሰዓት ላይ ሲያንግን ከአባቱ ጋር ሲመለከታት በጣም ደንግጧል። እሷም አባቱ እንደረዳቸው ስለገባ ወደ ውስጥ ይጋብዛትና እስካሁን ላደረገችለት ነገር በሙሉ ያመሰግናታል። እሷም እንደዚህ ሆኖ ስትመለከተው ቁስሎቹን እንድትጠርግለት ትጠይቋለች። ገንም እንደሌላው ጊዜ ሳይከለክላት ቁስሎቹን እንድታከምለት ይፈቅድላታል። በዚህ ሰዓትም ሲያንግ በጣም ወደው ስለነበረ አጋጣሚውን በመጠቀም ትስመዋለች። ነገር ግን ወዲያው ደንግጣ እየተርበተበተች ለተፈጠረው ነገር በሙሉ ይቅርታ መጠየቅ ትጀምራለች። ገንም በዚህ ሰዓት ባልጠበቅነው መልኩ እዛው ራሱ ደግሞ ይስማታል። በነጋታውም ሲያንግን ወደ ስራው ቦታ ይወስዳትና አለቃው ጃንግን ያስተዋውቃታል። አለቃውም ገንን ከዚህ በፊት ከምንም አይነት ሴት ጋር አይቶት ስለማያውቅ በሁኔታው በጣም ተገርሟል። ለሲያንግም ገን በጣም ትልቅ የሆነ የቁማር ችሎታ እንዳለውና ነገር ግን በፕሮፌሽናል ደረጃ የመጫወት ፍላጎት እንደሌለው ይነግራታል። ነገር ግን ቀጣይ የሚዘጋጀው ሀገራዊ የቁማር ውድድር ላይ የሚሳተፍ ከሆነ እንደሚያሸንፍ በጣም እርግጠኛ ነኝ። በዛ ላይ ሽልማቱ $1 ሚሊዮን ስለሆነ አሁን ላይ ያለበትን የገንዘብ ችግር በአግባቡ ስለሚቀርፍለት እሱ እንድታስማማው ይነግራታል። በቀጣይም ወደ ቤት እየሄዱ ባለበት ሰዓት ላይ ገን ስለ ህይወቱ አንዳንድ ነገሮችን ለሲያንግ ይነግራታል። በዚህም አሁን ላይ እንደዚህ እየለፋ ያለበት ምክንያት እህቱ የደም ካንሰር ስላለባት ለዛ የሚያስፈልገውን የቀዶ ጥገና ገንዘብ ለማሟላት እንደሆነ ይገልጽላታል። ሲያንግም ይህንን ስትሰማ በጣም ብታዝንም ነገር ግን እሱን ለማበረታታት በጣም ጥሩ ስራ እየሰራ እንደሆነና እህቱንም አብሮ እንደሚያድኗት ትነግሯለች። በነጋታውም ዶክተሩ ገንና አባቱን ይጠራቸውና በተቻላቸው ፍጥነት ገንዘቡን እንዲያሰባስቡ ይነግራቸዋል። ገንም ከእህቱ ጋር ብቻቸውን ባሉበት ሰዓት ላይ ለሷ ብሎ ራሱን እንደዚህ ማስጨነቁን እንዲያቆምና ከዚህ በኋላ እሱ ላይ ሸክም መሆን እንደማትፈልግ ትገልጽለታለች። ገንም ይህንን ሲሰማ እንደዚህ አይነት ቃላቶችን ድጋሚ ካፍሽ እንዳታወጪ ብሎ ይቆጣታል። ነገር ግን በሌላ በኩል ደግሞ እህቱን ካላሳከማት ለያጣት እንደሆነ ስለገባው እዛው ማልቀስ ይጀምራል። እሱም ከሆስፒታል ከወጣ በኋላ አሁን ላይ ገንዘብ ማግኘት ብቸኛ አማራጩ እንደሆነ ስለገባው ቀጥታ ወደ ህገወጥ ቁማር ቤቶች ይሄዳል። ነገር ግን ወደ ውስጥ በሚገባበት ሰዓት ላይ ቴሃ ከውጭ ሆኖ ሲመለከተው ስለነበረ ወዲያውኑ እሱን ለማስያዝ ፖሊሶች ይጠራል። ገንና ሌሎቹም ገና ጨዋታውን ከመጀመራቸው ፖሊሶች ቦታው ላይ ደርሱና ሁሉንም ያስሯቸዋል። ውጪ ላይም ቴሃን ሲመለከተው እሱ እንደጠቆመባቸው እርግጠኛ ሆኗል። ወደ ሲያንግም ስንመጣ ለገን ተደጋጋሚ ጊዜ ብትደውልም ነገር ግን ሊያነሳለት አልቻለም። እሷም እንደታሰረ ስላላወቀች ምናልባት ስራ ቦታ ይሆናል ብላ ወደ ጃንግ ጋር ሄዳ ትጠይቃለች። ነገር ግን ጃንግም ዛሬ ገን ወደ ስራ ቦታ እንዳልመጣና እሱም እየፈለገው እንደሆነ ይነግራታል። በዚህ መሃልም ጃንግ ከፖሊስ ጣቢያ ደወለለትና ገን እንደታሰረ ተነግሯቸው ወደዚያው ይሄዳሉ። ገንም ለአለቃው የደወለበት ምክንያት በእንደዚህ አይነት ሁኔታ ውስጥ ሆኖ አባቱ እንዲያየው ስላልፈለገ ነበር። እነ ሲያንግም ወደ ፖሊስ ጣቢያ ደርሰው እሱን ለመመልከት ወደ ማረፊያ ክፍል በሚገቡበት ሰዓት ላይ ገን በእንደዚህ አይነት ሁኔታ ውስጥ ሆኖ ሲያንግ ስለተመለከተቸው በጣም ተሸማቋል። በቀጣይም ጃንግ በዋስ ያስወጣውና ከተወሰኑ ቀናት በኋላ ፍርድ ቤት መቅረብ እንዳለበት ይነግሩታል። ገንም ለሲያንግ ይህ ሁሉ ነገር እንዴት እንደተፈጠረ ማስረዳት ይጀምራል። ነገር ግን እሷ አሁን እየሰራ ያለውን ነገር በሙሉ እንዲያቆምና በቀጣይ የሚዘጋጀው ሀገር አቀፍ ውድድር ላይ እንዲሳተፍ ተነግሯለች። ገንም በዚህ ሰዓት ፍላጎቱ እንደሌለውና እሱም እንደ አባቱ ሜዳ ላይ መቅረት እንደማይፈልግ ይነግራታል። ሲያንግም አንተና አባቴ የተለያዩ ሰዎች ናቸው፣ ስለዚህ አሁን ካለበት ችግር ለመውጣት ብቸኛው መንገዱ ይህ ስለሆነ አስብበት ብለው ይለያያሉ። በቀጣይም ትዕይንታችን ወደ ፍርድ ቤቱ ቀጠሮ ቀን ይወስደናል። በዛ ላይም ገን ከባድ ቅጣት እንዳይጣልበት የተቻለውን በሙሉ እያደረገ ነው። በዚህም እዛ ህገወጥ ቁማር ቤት የተገኘው ለመጫወት ሳይሆን ለሚጫወቱት ሰዎች ሲጋራ ለመለኮስና መጠጥ ለመቅዳት እንደነበር ተናግሯል። ይህንንም ስራ የሚሰራው ብቸኛው እህቱ የደም ካንሰር ስላለባት ለሷ ሕክምና ገንዘብ ለመሰብሰብ እንደሆነ ለዳኞቹ ያስረዳቸዋል። በመጨረሻም ከጥፋቱ እንደተማረና ከዚህ በኋላም እንደዚህ አይነት ቦታ ላይ ድጋሚ እንደማይገኝ ቃል ይገባል። ዳኞቹም የእህቱን መታመም ካረጋገጡ በኋላ ቀለል ያለ ቅጣት ቀጠውት ይለቁታል። ምሽት ላይም ገን እህቱን ለመጎብኘት ወደ ሆስፒታል ይሄዳል። እህቱም ስለ ቁማር ውድድሩ ሰምታ ስለነበረ እንዲሳተፍ እሱን ለማሳመን ትሞክራለች። እሱንም ለኔ ሕክምናና ለቤተሰቦች ብለ ሳይሆን ለራሴ ወደፊት ህይወት ስትል ይህንን ውድድር መሳተፍ አለበት ትሏለች። በተጨማሪም የቤተሰባቸው ችግር እሱን ወደ ኋላ እንዲያስቀረው እንደማትፈልግ ነግረው ታበረታተዋለች። ገንም እሷ ባለችውና ሌሎች ሰዎችን በሰጡት ምክር ላይ በደንብ ካስበበት በኋላ በስተመጨረሻ ውድድሩን ለመሳተፍ ወስኗል። በቀጣይም ትዕይንታችን ውድድሩ ወደሚካሄድበት ቀን ይወስደናል። እዛውም አለቃው ጃንግ ፍቅረኛው ሲያንግንና አባቱን ጨምሮ እሱን ለማበረታታት ቦታው ላይ ተገኝተዋል።
ሲያንግም መልካም ምኞቷን ከገለጸችለት በኋላ በእነሱ ባህል እድል ያመጣል ተብሎ የሚታሰበውን አንድ አሻንጉሊት ትሰጠዋለች። ወደ ውስጥም በሚገባበት ሰዓት ላይ በሚያስገርም ሁኔታ ባለፈው ውድድሩን አሸንፎት የነበረው ቲሃ ቦታው ላይ ተገኝቷል። በመጀመሪያው ቀንም ውድድሩ ከተጀመረ በኋላ ብዙ ተወዳዳሪዎች የተሸነፉ ሲሆን ነገር ግን ቲሃና ገን ለቀጣይ ውድድር አልፈዋል። ገንም ምሽት ላይ ከመተኛቱ በፊት ከሲያንግ ጋር እያወሩ ባለበት ሰዓት ላይ በሩ ይንኳኳል። እሱም ተነስቶ በሩን ሲከፍተው በሚያስገርም ሁኔታ ሲያንግ ነበረች። ሲያንግም ናፍቆቱን መቋቋም እንዳስቸገራትና ምሽቱን አብሮ እንዲያሳልፉ እንደመጣች ትነግረዋለች። እዛውም ወዲያው መሳሳም ይጀምሩና ምሽታቸውን አሪፍ አድርገው ያሳልፋሉ። በነጋታውም ውድድሩ ከተጀመረ በኋላ ሁሉም ያቅሙን መጣጣር ጀምሯል። በስተመጨረሻም ሁሉም እየወደቁ ሶስቶች ይቀራሉ። ከዛ ውስጥም ሁለቱ ቲሃና ገን ሲሆኑ ከነሱ ውጭ ያለው ደግሞ አንድ ሽማግሌ አለ። በቀጣይም ዙር ቲሃ ሽማግሌውን ያሸንፈውና ሁለቱ ጠላቶች አብረው ይገናኛሉ። ውድድሩም ከተጀመረ በኋላ ገን በጣም መጨናነቅ ጀምሯል። ምክንያቱም እዚህ ድረስ ከመጣ በኋላ እንዳይሸነፍና ይህንን ሁሉ ገንዘብ እንዳያጣ ፈርቷል። በተጨማሪም ቲሃ ከዚህ በፊት ልምድ ስላለው እሱ የሚያደርጋቸውን እንቅስቃሴዎች ፈርቷቸዋል። ነገር ግን በፍርሃቱ መሃል እህቱና ፍቅረኛው የነገሩትን ነገሮች በማስታወስ ቲሃን የሚያሸንፍበትን ስትራቴጂ መቀመር ይጀምራል። ከረጅም ቅመራም በኋላ ገን ይሳካለትና ውድድሩን ያሸንፋል። ፍቅረኛውና አባቱን ጨምሮ እዛ የነበሩ ሰዎች በሙሉ ይህንን ሲመለከቱ በጣም ደስ ብሏቸዋል። ቲሃም ወደሱ መጥቶ ከጨበጠው በኋላ በቀጣይ ዓመት እንደሚያሸንፈው ቃል ገብቶለት ይሄዳል። ገንም ወዲያውኑ ገንዘቡን ከያዘ በኋላ በፍጥነት ወደ ሆስፒታል በመሄድ ለእህቱ ሕክምና ከፍሏል። በቀጣይም ትዕይንታችን እህቱ ከሕክምናው በኋላ ስትነቃ ያስመለክተናል። እሷም ከዛ ሁሉ ጊዜ በኋላ በህይወት ተርፋ ወንድምና አባቷን ስትመለከት ስቅስቅ ብለው ማልቀስ ይጀምራሉ። በቀጣይም ትዕይንታችን ገንና ሲያንግ ባህር ዳርቻ ቁጭ ብለው እርስ በርስ ስላላቸው ስሜት እየተነጋገሩ ያስመለክተናል። ገንም ለሲያንግ ምኑን አይታ እንዳፈቀረች ይጠይቃታል። እሷም ቀበል ልታደርግና አንተን ለማፍቀር ምንም አይነት ምክንያት አያስፈልግም ብላ ትነግረዋለች። በዚህም ሁለቱም ደስ በሚል ሁኔታ ሲሳሳሙ እያስመለከተን ትዕይንታችን ያበቃል። ፊልሙን እንደኔ እንደወደዳችሁት በጣም እርግጠኛ ነኝ። ስለዚህ ከዚህ በኋላም እንደዚህ አይነት አሪፍ ፊልሞችን ለማግኘት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ፊልም እስከምንገናኝ ድረስ ይመቻችሁ።